ሰላም ጤና ይስጥልኝ ቤተሰቦቼ የገጠመኝን ላካፍላችሁ አጠር በሚል በመረጃ ማለት ነው። አንድ ጓደኛዬ በቤይሩት ትገኛለች። እሷ አንድ ወንድም ይመጣና ቁጥሯን ከየት እንዳገኘ አይታወቅም። እርጅኝ እባክሽን አባቴ ታሟል ይላታል። ከዛ እሷ ደግሞ የት ነው ያለው ስትለው ሳውዲ አላት። ሲላት ሳውዲ ኮንክ እኔ ቤይሩት ነኝ እንካ ከሳውዲ እህት አለችኝ ብላ የኔን ስልክ አስተላልፋ ሰጠች። ከዛ ከኔ ስልክ ጋር ተቀያየርና በቪዲዮ መልክ በዚህ በድምጽ ተመላለስን። ከዛ ብዙ ነገር አወራ። ልጁ ከሚያወራው ድምጽ መረዳት እንችላለን። ያኔ በጣም ምስኪን ጨዋ በጣም የተቸገረ ነው የሚመስለው። አባቴ በሽታ ላይ ነው ያለው፣ በቀብድ መሰጠት አለበት። ሪከርዱ ላይ ተሰሙታላችሁና አባቴ በጣም እንደታመመ ምናምን አድርጎ ሲነግረኝ ኦኬ ተባበረሃለሁ በሚል በዚህ ሀሳብ ተነሳው እና እህቶቼ ወደ ሪከርዱ ከመሄዴ በፊትና የሱን ድምጽና አብረን ከተመላለስነው ድምጽ ከመስማታችሁ በፊት ምን ልላችሁ ፈልጌ ነው፣ እባካችሁን እንዳትሸወዱ፣ ተጠንቀቁ። የእናታችሁን ልጅንም እንዳታምኑ። የሰው እርጅኝ እባክሽን ተጨንቅ ያለው በሚል ገብቶ ነው ወደ ምን ያህል ብር ነው የምትፈልገው እንኳን ስለው ወደ 120,000 ብር ነው ያለኝ። ግን እግዚአብሔር ያው ንጹህ ሆነን እኛም ስለተነሳን እግዚአብሔር ረዳን ተፋልን እንጂ ይሄ ብር ጠፍቶ ነበረ። እና እባካችሁን ለምታውቁት ሁላችሁም ሼር አድርጉ፣ ተማሩበት፣ ተጠንቀቁ። ማንም ሰው በውስጥ መጥቶ እርዱኝ ሲላችሁ የምታውቁት ሰው ካልሆነ ብታውቁትም በምን አይነት መንገድ መርዳት እንዳለባችሁ በመጠንቀቅ ተጓዙ እላችኋለሁ እህቶቼ። በጣም ጊዜው አስከፊ ነው። ይሄንን የምታዩትን ሪከርዱን በዚህ በድምጽ መለየትም ትችላላችሁ። ስልኩም አለ ላዩ ላይ። በዚህ ስልክ ሊቀየር ይችላል፣ ግን ድምፁ ላይቀየር ይችላል። እባካችሁን ቤተሰቦቼ ተጠንቀቁ። ሼር አድርጎ ለሁሉም እንዲደርስ ወደ ድምፁ እንሄዳለን። ይሄውና እንግዲህ የልጁ ድምጽ በዛኛው ስልኬ፣ ይሄ በሁለተኛው ስልኬ አዞርኩት ያልኳችሁ ነው እንጂ በዛኛው ስልክ እንደ ቅድም እንዳያችሁት አጥፍቶታል። እኔም ደግሞ ወዲያው ጥፋቴ ምንድነው የኔንም አጠፋው። ግን የሱን ድምጽ ወደዚህ አዞርኩኝና የኔን ሄጄ ያጠፋሁት። ወደ ሌላ ስልክ ባላዞር እንዳለ ይጠፋ ነበር እና ቅድም ያቆሙ ነው እዚህ ጋር ነው እሱ ጋር ማለት ነው። እና እዚህ ሳውዲ አረቢያ ላይ ገንዘብ ልክ ያላቅም እህቴ፣ ገንዘብ ልክ ያላቅም እና እሺ ምን እንደማረግም አላቅም በእግዚአብሔር። ወይም ደግሞ ጠይቂውና አሁን ያልኩሽን ነገር እስቲ ጠይቂውና አማክሪው እስቲ። ማለት እኔ ቀደም ገንዘቡን ላስገባለትና ገበያ ላይ ያለው ምንዛሬ ነገ ላይ ያለውን እስኪያቅ ድረስ ትንሽ ብር ያልጋ ብርም የመድኃኒትን ብር እንዲሆናቸው እስከዛ ድረስ ይልክልኛል። እሺ እህቴ፣ እሺ እኔ እህቴ እጠብቅሻለሁ። እሺ እህቴ፣ እና አስጨነኩሽ አይደለ? በእግዚአብሔር። ሰላም እህቴ፣ እንዴት ነሽ? ደህና ነሽ? ሁሉ ሰላም? እግዚአብሔር ይመስገን ከኔ ሁሉ ሰላም። እህቴዋ ያው ያለውን ነገር ሁሉ ታውቂ የለ ደግሞ አረቡ ጋር ስላለውኝ ነው ስልክሽን የምመላለሰው። በእግዚአብሔር በጣም ይቅርታ እልሻለሁኝ ለሱ። ያው ያለውን ነገር የምታውቂ ነገር ስለሆነ ገበያ ላይ ባለው ምንዛሬ ምንም ችግር የለውም ይላክልኝ እልሻለሁኝ። አው እህቴ ብር አልወሰድኩኝም ከአረቡ ማለት ነው። አረቡም የሚለው እንዳንቹ ነው። የማስተላልፍበት አካውንት ካገኘ ሁሉንም ብር ልክልካለሁኝ ነው የሚለኝ እህቴ። ሁሉንም እዚህ ጋር ለምንድን ነው ያቆምኩት? አንተ ከመጣ ስንት ወር ነው ስለው 8 ወሬ ነው አለ። ታዲያ 8 ወር ሙሉ ለምን ብር አረቦች ካታስቀምጣለህ ስለው አረቡ የሚለው እንደዚህ ነው። አሁን ይሄንን ላክና ቀጥሎ ሌላውን የቀረውን ትልካለህ አለኝ። ስለዚህ አሁን የተወሰነ ይሄኛው ይግባልኝና ሰሞኑን ደግሞ የቀረውን ታስገቢልኛለሽ አለኝ። ብር ልክልሃለሁኝ ነው የሚለኝ። ልክ ነሽ እህቴ፣ በእግዚአብሔር ይስጥልን። እና እህቴ አሁን የአባቴ ነገር ይቅደምና ከዛ በኋላ የአባቴን አካውንት የሚገባበት ልላክልሽና የቀረውን ደግሞ የኔ የሚገባበትንም እልክልሻለሁኝ ማለት ነው።
ይኸውና እህቴ አካውንቱ ይሄ ነው፣ አካውንቱ ይሄ ነው ልኬልሻለሁኝ። ቀጥታ ወደ ሰውየው ወደ ዶክተሩ ታስገቢልኝና እኔ ሬሲቱን እንደላኩለት ቅድመ ክፍያ ብሎ እየተጠየቁ ስለሆነ እነሱም የድርጅት ነገር ስለሆነ እና ሪሲትም ስላክላቸው እነሱም ሕክምናውን ይጀምራሉ እልሻለሁኝ። እህቴ እኔ እህትም ወንድምም የለኝም በእግዚአብሔር እና በጸሎትሽ ማስብ የምለው ለዚህ ነው። እኔ አጎት እዚህ ጋር ምን ብዬው ጠይቄው ነው ብሩ የሚገባው ቀጥታ ወደ ሕክምና ነው ለዶክተሩ ነው የሚገባው ሲለኝ፣ እንዴ አንተ እናት ወይ እህት ወንድም ምናምን የለህም እንዴ? ለምን ብሩ እጥፍ ቢበላስ ስለው፣ ኖ እኔ እህትም ወንድምም የለኝም ያጎት ልጅ ነው ምናምን አለኝ። ይቀጥል፣ አዳምጡ። ያለኝ አጎት ነው ያለኝ እና ደግሞ እዛ ዶክተር የሚባለው ደግሞ እዛው የሀገር ሰው ነው፣ የአንድ ሀገር ሰዎች ነን እልሻለሁኝ። እና ቅድመ ክፍያ የተጠየቁት እስከ 100,000 ብር ነው፣ እስከ 100,000 ብር ነው። አባት ያለበት ደረጃ በጣም ትልቅ ሕክምና ላይ ነው ያለው እና የቀረውን ደግሞ እዛው ላጎቴ ነው የሚሰጠው። እህቴ እኔ ጋምቤላ ሳደርሺ እዚህ ጋር ደግሞ ምን አልኩት? ይህን ከተመለስኩ በኋላ እኔ ግን አንተ የምን ሀገር ልጅ ነህ? አካባቢስ ምንድን ነው ስለው፣ እኔ ጋምቤላ ሳደርሺ ወደ ገጠር አካባቢ ተወልጄ ያደግኩ ነኝ። የመጣሁት ወደ ሳውዲ በባህር ነው አለኝ። አዳምጡ፣ ይቀጥላል። እኔ ወደ መቱ ነኝ። መቱ ታውቂያለሽ? ወደ መቱ ነኝ። ከመቱም ትንሽ አለፍ እላለሁ። ገጠር ልጅ ነኝ እልሻለሁ። እና በእግዚአብሔር እህቴ እንዴት እያረግልኝ ነው? አካውንታቸውንም አላክሽልኝም። እሺ እህቴ ሰምቼሻለሁ እና በጣም አመሰግናለሁ። እኔ ተጨንቄ አንቺንም አስጨነቅኩሽ እልሻለሁ። አረ እህቴ እኔ ጠለብ ቤት አይደለም የምሰራው፣ በባህር ነው ጠፍቼ ነው የምሰራው እህቴ። አረ እህቴ እኔ ጠለብ ቤት አይደለም የምሰራው የኔ እህት። እኔ ከኔ በላይ ራሱስ እኔ ልል የፈለግኩት ምንድን ነው በእንትን በኢቃማ የመጣ መስሎኝ፣ እንዴት ለምን ሰውየው አይልክልህም? ለምን ብርስ እንደዚህ ነው ያላቆየ እያልኩ እየጠየቅኩት በምንድን ነው የመጣው ብዬ በመሀል ደግሞ ሶስተኛ ጥያቄ ጠየቅኩት። የዛን ሰዓት ኑ በባህር ነው የመጣሁት ለዛ ነው አለኝ። እሱ ነው ተጨንቆልኝ ያለው እህቴ። ከኔ በላይ ራሱ በጣም ተጨንቆልኝ ነው ያለው። ትልቅ ሰውዬ ነው። እሺ እህቴ፣ እሺ እኔ እህት እና በእግዚአብሔር ምን ብዬ እንደማመሰግንሽም አላቅም። በዚህ በሰው ሀገር ላይ እንደዚህ በጨነቀኝ ሰዓት ስለደረሽልኝ በጣም ነው የማመሰግነው። እሺ እጠብቅሻለሁ። እሺ እህቴ፣ እሺ እኔ እህት አሁኑኑ በቶሎ እንዲያስተላልፍልኝ አረጋለሁኝ። አሁን እሰጠዋለሁኝ እህቴ፣ እንዲያስተላልፍልኝም አሳውቅሻለሁኝ። እሺ እኔ እህት፣ እሺ እህቴ፣ እሺ እኔ እህት፣ እሺ። ሰላም እህቴ፣ እንዴት ነሽ? ደህና ነሽ ወይ? ሁሉ ሰላም? እግዚአብሔር ይመስገን ከኔ ሁሉ ሰላም። እንዴት ቆየሽ እስከዚህ ሰዓት እልሻለሁ። እግዚአብሔር ከኔ የተመሰገነ ይሁን። ይኸውና እህቴ ያስገብቶልኛል አረቡ እንደነገርኩሽም፣ እሱም ደግሞ የቀረውንም ብር ከሆነ ልካለሁኝ ብሎኛል። እስቲ እኔም ደግሞ እሷም እንደዛ ብለኛለች። ይሄኛው ብር ለአባቴ ከደረሰ በኋላ የቀረውንም ትልክላቸዋለህ ብዬዋለሁኝ። እህቴ የምትይኝ ነገር ቮይሱ ምንም ነገር አይሰማምና፣ አዎ ይኸውና 3,200 ብሩን አስተላልፎልኛል እና በላኩልሽ አካውንት ነው የምታስገቢልኝ። እህቴ የላክሽልኝ ያለሽው ቮይስ ይኸው እንደዚህ ነው። ምንም ነገር አይሰማም። በመሀል አንዳንድ ሪከርድ ስልክ አይሰማም ነበረው እና ለዚህ ነው ሪከርድ አይሰማም የሚለኝ ማለት ነው። እሺ እህቴ፣ እሺ አንቺ እንዳልሽኝ 1,000 ምናምን እጄ ላይ ያስቀምጥና የቀረውን ሙሉ ደግሞ አስገባለሁኝ። እንዳልሽኝ አረጋለሁኝ እህቴ። እሺ እግዚአብሔር ይስጥልን። በጣም ነው የማመሰግነው። ወይ እህቴ፣ የኔ እህት ማለቴ አልገባኝም። እሱ ጋ ነው አንቺ የሰጠሽኝ አካውንት ባለቤት ጋ ነው ሜሴጅ አልመጣው?
እ፣ ወይ እዚህ ጋር እንግዲህ እ፣ በጣም ደግሞ የገረመኝ ነገር ቢኖር ማለት ነው፣ በጣም የገረመኝ ነገር ቢኖር ሪከርዱ ከመጀመሪያ እየሰማችሁት እህቴ 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 ነው። እህቴን ጣል አደረጋት። እህቴ የምትለውን ፊደል ማለት ነው። ኧረ በስመ አብ ችለሃል፣ ትችላለህ ነው የሚለው። ግን በውሸት አይደለም፣ በእውነት በችሎታህም በእውነት ኑርበት። ትሰማው ይሆናል። አሁን ሶሻል ሚዲያ ላይ ሼር ስለሚያደርጉ ትሰማ ይሆናል። ስለዚህ እ፣ አሁን ድምፁን እንቀጥለው። እህቴ የኔ እህት ማለቴ አልገባኝም። እዚህ ጋር ደግሞ ብሩ ልክ ያለው ብሎኝ እንግዲህ ተላከ ቴክስት አለ። ደረሰኝ አሳይቻቸዋለሁ። ያንን ደረሰኝ ልጁ ቴክስት አልመጣልኝም ስለው ነው። አዎ የላከው ልጅ ጋር ነው ቴክስቱ ያልደረሰው ይለኛል። ልጁ ጋር ደግሞ ቴክስት አልደረሰኝም እንዴት ልክተት እያለ ጭቅጭቅ። እሱ ጋ ነው አንቺ የሰጠሽኝ አካውንት ባለቤት ጋ ነው ሜሴጅ አልመጣም። እሺ እህቴ፣ እሺ እኔ እህት አሁን ይሄው ጠይቄ እነግርሻለሁኝ። አሁን ጠይቄ እነግርሻለሁኝ እህቴ። ጠይቄዋለሁኝ ሪከርድ ሊይዝልሽ ስል ሪከርድ ቀደምሽኝ እልሻለሁኝ እህቴ። የኔ እህት እሱ ላከልኝ አካውንት ራጂ ነው አደለ? ራጂ አይደለም አደለ? የእሱ አካውንት ራጂ አይደለም። ጠይቄዋለሁኝ ሪከርድ ሊይዝልሽ ስል ሪከርድ ቀደምሽኝ እልሻለሁኝ እህቴ። የኔ እህት እሱ ላከልኝ አካውንት ራጂ ነው አደለ? ራጂ አይደለም አደለ? የእሱ አካውንት ራጂ አይደለም። እና ደግሞ ከዚህ ከኔ ስልክ እኔ ወደ እሱ ስልክ ቆርጦብኛል አለ። እህቴ በእግዚአብሔር አሁንም የላክሽልኝ ሪከርድ አይሰማም። ምንድነው እዚህ ጋር አንተ ቴክስቱን አስተካክል በለው አረቡን ስለው ኖ ብሩ ተልኳል ገብቷል። ጭራሽ ይከራከረኛል ማለት ነው። ገብቷል እንዲሁም ቡኩ የተለያየ ስለሆነ ባንክ ቤቱ የተለያየ ስለሆነ የእሱ እንትን ስለሆነ ተቆርጧል። በቃ ስታይሉን ልቅም አድርገው አውቀውታል። የአረብ ሀገራት ምን ባንክ እንዳለ፣ ሳውዲ ምን ባንክ እንዳለ፣ ዱባይ የሁሉም ሀገራትን እንትኖች ባንኮች አውቋል። ምን ያህል ብርም እንደሚቆረጥ ያውቃሉ። አሁን ምን አለ ሲልከው ራሱ ተቆርጧል፣ ከአረቡ ቆርጧል። ስለዚህ ቀስ ብላችሁ ትንሽ ጠብቁኝ አለ ይላል። አዳምጡት። እና ምን ይኸውና እህቴ፣ ይኸውና ሰውየው እንደው የላከበትን እሱ ጋር የቆረጠበትን ሜሴጁን ራሱ ይኸውና ልኮልኛል። የኔ እህት ልኮልኛል እና ከዚህ ቆርጧል። እና ምናልባት እሱ እስቲ በስትክክል ቼክ ያርግልኝ እና በእግዚአብሔር እህቴ እስከዛም ይህንን ብር ያስገባልኝ እልሻለሁ። እና ልኳል የሚለኝ ልኬልሻለሁ ይሄውና ቴክስቱ የሚለኝ ይሄ በድጋሚ ሁለተኛው ያሳየዋችሁ ትኬት ነው። እንትን ሚሴጅ ብሎ ማለት ነው ሪሳላ ብሎ ይኸው የሄደበት ብሩ የተላከበት ሪሳላ ይኸው ብሎ ሁለተኛው ቅድም ያሳየዋችሁ ማለት ነው እሱን ነው የሚለኝ። ይኸው እኔም በስትክክል እንደዚህ ብዬ ስለጠየቅኩት አንቺ በላክሽልኝ አካውንት ነው እሱም ያስገባው እና ይኸውና አካውንቱን እሱ ጋር የቆረጠውን ማለት ነው። አሁን እሱ ጋር ሜሴጅ እንደሚመጣው እኔ ጋርም የቆረጠው ይኸውና አለ እና የተለያየ ባንክ ስለሆነ ነው እንጂ ብሩ ተልኳል። ከትንሽ ሰዓታት በኋላ ወይ ከትንሽ ደቂቆች በኋላ ይወርዳል። ገብቶኛል እና ሰውየውንም እያናገርኩት ነው እና በእግዚአብሔር ደግሞ እህቴ ምንድን ነው የምትይኝ? እኔ እንኳን እኮ እግዚአብሔር ምስክሬ ነው ሳላቅሽ እኮ ነው አይደለ ገንዘቡን አንስቼ የላኩት በታማኝነት ቅድሚያ ያስገባሁት እና እሱም የሚለው እስቲ ትንሽ ይቆይና ካልወረደ አሳውቀኝ፣ ትንሽ ሰዓት ይዘገያል ነው የሚለው። የምትለው ግን ለራስ እዚህ ጋር ምንድን ነው 10 ደቂቃ እጠብቅሃለሁ አስተካክል፣ ለአረቡ ንገረውና አስተካክለህ መልስ ስጠኝ
መልስ ካልሰጠኝ ብሎክ ነው ማድረግ። አንተ ውሸታም ነው በቃ ልቤ የተጠራጠረ መጣ ከአፉ ከንግግሩ ከእንደገና ደግሞ ግማሽ ሰዓት ሆነ። ብር ማንኛውም ሀገር እንኳን እዚህ የአረብ ሀገራት ይቅርና ማንኛውም ሀገር ብር ከአንድ ሰራፋ ወደ አንድ ሰራፋ ስታስተላልፉ ወዲያውኑ ከመቅስፈት ነው ቴክስት የሚመጣላቸው ወይም ሪሳላ የሚመጣላቸው እና ስለዚህ እኔና እሱ እየተከራከርን ግማሽ ሰዓት ሆነን በዚህ መሀል ላይ ክፍተት ሁሉ አለ። እኔ ስጠብቀው እሱ ሲልክ እኔ ልጁን ሳወራ እኔ ሁለት ሰው ነው ማወራው ይሄንንም ያኛውንም ላኪው ነው እና በዚህ መሀል ክፍተት ስላለ ምን ይለኛል? አይ ትንሽ ጠብቁ ይመጣል፣ ግን እስከዛ ብሩን ላኩ ይላል። በመሀል ገብቶሻል? ቴክስቱ እስከሚመጣላችሁ ድረስ የተወሰነውን ላኩልኝ፣ ቅድሚያ ክፍያ የተወሰነ ቀብድ እያዘልኝ ላክም ቤት ይላል። ከዛ የመጨረሻ ውስጤ እግዚአብሔር ሲረዳኝ እኔ ሪከርድ ያስኩለት። እንደገና ደግሞ 8 ወር ሙሉ ቆይተክ ማለት ነው ሰውየው ጋር አሁን የሚልክልክ የስንት ወር ነው? 3000 ሌላውን በእጅ መያዝ ፈልገ ነው ወይ ሰውዬ ሳይሰጥ ቀርቶ ነው? የዚህን ያህል ብር እኮ እጅክ ላይም ሰውየው ወደ እሱ ሪከርድ እንቀጥል። እሺ እህቴ፣ እሺ እኔ እህት እና በእግዚአብሔር ምን ብዬ እንደማመሰግንሽም አላቅም። በዚህ በሰው ሀገር ላይ እንደዚህ በጨነቀኝ ሰዓት ስለደረሽልኝ በጣም ነው የማመሰግነው። እሺ እጠብቅሻለሁ። እሺ እህቴ፣ እሺ እኔ እህት አሁኑኑ ወጥሎ እንዲያስተላልፍልኝ አረጋለሁኝ። አሁን እሰጠዋለሁኝ እህቴ፣ እንዳስተላልፍልኝም አሳውቅሻለሁኝ። እሺ እኔ እህት፣ እሺ እህቴ፣ እሺ እኔ እህት፣ እሺ እህቴ በእግዚአብሔር አሁንም የላክሽልኝ ሪከርድ አይሰማም እና ምን ሙባሪክ እጄ ይዜ ማለት ነው ባንክ ቤት እጄ ማለት ነው እኔ ላይ ገባ ወይስ አልገባም? ይሄኛው ድምፅ የትኛው ነው? ብር የሚልክልኝ ልጅ ድምፅ ነው እና የሚልክልኝ ልጅ ድምፅ ምንድን ነው? አንድ ጓደኛ ያለ እኔ ማቀው እሱን ይዤ እጄ ባንክ ቼክ አደርጋለሁ። በዚህን ሰዓት ብር ገብተዋል አልገባም ብዬ ቼክ አደርጋለሁ እያለኝ ነው። ለምን ሄዳ አታስገባም ብዬ ወላ የሚልከውን ልጅ ወጥሬ ይዤው ማለት ነው። ከዛ ግን መጨረሻ ላይ እስቲ ይሄ ምን ይላል ብሎ አረብኛውን ላከልኝ። ስንት ዓመት አብሬ እየሰራን ነው እንጂ አሁን ይሄ የዚህ ልጅ ድምፅ ያው መስማቱ ብዙም ስላልሆነ ነው። እኔ ብዙ ዓመት ነው የሰራሁት። ተረጋጊ ከዚህ ከ3 ቀን በኋላ በፊት 1-2 ልጆች ለራሳቸውም ተሸውደው እኔንም ሸውደውኝ ነበር። ተረጋጊ እያለኝ ነው እና አጣሪ እኔ ጋር ቴክስት አልመጣም። እንደውም ይሁልሽ ይሄንን አረብኛ እዩ ይሄንን ነው የሚለው። እኔ ደግሞ ያለኝ ወረቀቴ ውስጥ 1000 ብር ናት እንትን እንደ ሰራፋይ ውስጥ ያለው። ስለዚህ ተረጋጊ ይለኛል ማለት ነው። ከዛ ይሄ ያንን ሄጄ ሪከርዱ እሱም እኔም ስላጠፋን ወደዚህ ሳላዞር ነው እንጂ አንተ የመጨረሻው በ10 ደቂቃ ውስጥ ላክ ቀይረህ አስተካክለ ለአረቡ ካላክ ብሎክ ነው ማድረግ ስለው ወዲያው የፈለገውን ጠፋ ማለት ነው ልጁ። እንዴት ነሽ እህቴ? በንጹህ ልብ ነው ሰግድ የተነሳው። ለዚህ ነው ሁለታችን እና ይሄንን የመጨረሻው ሪከርድ ለልጁ ነው ያስኩለት። ለዚህኛው ብር ሊልክ ቴክስት አልመጣልኝም ላለው ማለት ነው። ምክንያቱም ማመስገን ግዴታዬ ነው። ሙስሊም ነው ከልቡ አሱር መቅረብ ነው። መቅረብ ሰግዶ ተነስቶ ነው ማውራት የጀመረው። ስለዚህ ከልቡ ሰግዶ ስለተነሳ የሱን ብር ተረፈኝ፣ የኔን ብር ተረፈ፣ እግዚአብሔር አተረፈኝ። ከዛ ከመቅስፈት በ10 ደቂቃ ውስጥ ቴክስቱን አስተካክለን ንገረን ብሩ አሁኑን ይገባላል ስለው ነው በቃ ነቁብኝ ብሎ ጠፋ። የሱንም የኔንም ድምፅ አጠፋ ማለት ነው። እንደውም የተወሰነ ነው የደረስኩበት። መጨረሻ የመለሰልኝ ሪከርድ ነበረ አጥፍቶታል። ይህንን ነው ወደ ሌላ ስልክ ያዞርኩት በሁለተኛ ደረጃ የምቀርጸው። እና ምን ልላችሁ ፈልጌ ነው እህቶቼ፣ ይሄው ልጅ ድምፁን እኔ ያሰማሁት አንደኛ የእሱ መልስ፣ ሁለተኛ ደግሞ ድምፁን ለየታችሁ እንድታውቁ ነው። አሁን ያሳየኋችሁ ቁጥር ላይ
ቅድም ያሳየኋችሁ ቁጥር ላይሆን ሌላ ቁጥር ቀይሮ ሊመጣ ይችላል፣ ግን ድምፁን አይቀይርም። እህቶቼ እንዳትሸወዱ። ማንም ቢላችሁ ማለት ነው፣ ማንም መተባበርን የምትፈልጉ ከሆነ ማድረግ የምትፈልጉትን ነገር በሰዎችም በማወቅ ማናቸው ምንድናቸው ኪን የመጡት በሚል እባካችሁን እኔ በዚህ አይነት መንገድ ተረፍኩኝ። በእኔ ሳይሆን አንደኛ በእግዚአብሔር፣ ሁለተኛ በልጁ ማለት ነው። ተርፈናል ሁለታችንም። እንደገና እሺ ላክ ብዬ በዛን ሰዓት በሚጨቃጨቀው ሰዓት ኦኬ ብሎ ልጁ ብሩን ቢልክ ቢገባ አለቀ ወዲያው። አሁን ይህንኑ ስናገረው እንኳን ብሎክ እንዳደረገኝ ብሎክ ያደርጋል። ከዛስ እኔ ነኝ ከፋይ። መጥቶ ምሰራበት ቦታ ያውቃል ልጁ የላከው መጥቶ እኔን ነው ከፋይ የሚለኝ። ሳልበላ ሳልጠጣ 100 ከምናምን ተፋው ማለት ነው። ስለዚህ አንዳንዴ በምትሄዱበት ቦታ ሁሉ በምትሰሩበትም ቦታ ሁሉ ንጹህ ሆኖ መጓዝም ከእንደዚህ አይነት ነገር ያተርፋል እግዚአብሔር ማለት ነው። ልላችሁ የፈለኩት ቅን ሁኑ። ልጁ አንደኛ ቅን መሆኑ፣ እኔም ደግሞ በቅንነት ልረዳው ስለተነሳው እርጅው ባክሽ እርጅው እንቺ አገር ነው ስትለኝ ነው በንጹህ ልብ ልረዳው የተነሳሁት እና በቅን የተነሳ ነገር ተንኮል ኖሮኝ ባወራው ይሄ ብር ይሄዳል። መጨረሻ ላይ እኔ ላኪውና እኔ እንጣላ ነበር ማለት ነው ትልቅ ደረጃ። ምክንያቱም እሱ ብር ይመልሽ ይላል፣ እኔም አልመልስም እላለሁ። በዚህ በጣም ትልቅ ጸብ ይፈጠር ነበር። ስለዚህ ልጁም ንጹህ ነው፣ እኔም በንጹህ ልቦናዬ ነው ተነስቼ ስረዳው የነበረው። እሱ ግን እስቲል የሚያወራቸው መሃል ሁሉ እህቴ ነው እህቴ ነው በቃ። እና በቃ ጨንቆታል። እየነቃንበት እንደሆነ ሲያቅ ነው ግማሽ እንኳን ይግባ አባቴ በነፍስን የአባቴ ነገር አረቡን አቀርበው ስለው አረቡ የለም። በቪዲዮ ለምን አታነሳም ስለው ቪዲዮ አረቡ አጠገቤ ነው። መጀመሪያ የለም አሁን አጠገቤ ነው ያለው። ከእንደገና አንተ 8 ወር ነው ለምንድነው አረብ ጋር ብር የምታስቀምጠው ስለው አይ አረቡም እኮ እያዘነልኝ ነው አላህ ይርዳህ እያለ ጸሎት እያረገልኝ ነው። መለስ ብሎ ደግሞ እኔ ጸሎት አርጊልኝ ይለኛል። በእርግጥ አዎ ጸሎት አረግልሃለሁ። እማረግልህ ምን ብዬ ነው? እግዚአብሔር ልቦና ይስጥ እንደዚህ አጭበርብሮ ከመስራት ያውጣክ ብዬ ነው መጸልይልክ። ወንድሜ ተሰማዋለህ። ገብቶካል? ወጣት ነህ፣ ከድምጽ ስረዳ በጣም ወጣት ነህ። ብዙ መስራት የሚጠበቅህ ልጅ ነህ። መልክህን ባላይ የወጣት ድምጽ ነህ። ብዙ ነገር መስራት የምትችል ልጅ ነህ። ስለዚህ እንዴ ኢትዮጵያ ውስጥ ብዙ ነገር ይሰራል። ያኔ በቅ የምታገኘው ብር ቢያንስም ወጣት ነህ፣ ነገ ተስፋ አለህ። እግዚአብሔር በንጹህ ልብ ከተጓዝክ ማለት ነው ሮጠ ማታስብበት ቦታ ነው የምትደርሰው። ግን በዚህ ተንኮል አንድ ክንድ እንኳን አትራመድም። እግዚአብሔር ደግሞ ይሰጥሃል። ሲሰጥ ደግሞ አሳይቶክ ይነሳሃል። ለምን? ከእንደገና ደግሞ ህልም ሆነ ብለ የተያዛችሁት እንደዚህ አይነት ሰዎች ከአረብ ሀገር ሴቶች ነው። የአረብ ሀገርን ሴት ብር የበላ ልንገርህ ለ2 ዓመት ለ3 ዓመት ለ3 ዓመት በጣም ደስተኛ ሊሆኑ ይችላሉ። ግን ከዛ በኋላ ግን ቅንቅን ነው የሚሆነው። ሰውነታቸው ቅንቅን፣ የሚለብሱት ይኮሰኩሳቸዋል። አጥበው እንኳን ምንድነው የሚኮሰኩሰን ብለው አጥበው ይኮሰኩሳቸዋል ድጋሚ ማለት ነው። ስለዚህ የአረብ ሀገርን ሴት የበላ ልጅ ብር ጉልበቷን እረፍት የለውም። ጭንቅላቱን ያሟል፣ ይጨንቀዋል፣ ይጠቧል። በልቶ እንዳልበላ፣ ሰምቶ እንዳልሰማ፣ አይቶ እንዳላየ ነው የሚሆነው። በቃ ድንብስብስ ቀን ሆኖ መሽቷል ይላል። መሽቶ ቀን ነው ይላል። ፀሐይ ወጥቶ አልወጣም ገብቷል ይላል። ጨረቃ አለች እኮ ሲባል ጨረቃ የለም የሚል ሰው ነው መጨረሻ ላይ። ግፍ መጥፎ ነው። የአረብ ሀገር ሴት እንቧ ጠብ ያለበት አልቅሳ ያልደረሰላት ሴት የለችም ልንገርህ። እና እኔ ትምህርት እንዲሆናችሁ ነው እህት ወንድሞቼ ሼር እያደረጋችሁ አድርሱ። ለብዙ ሰው ታድናላችሁ። ቢያንስ ማንነቱን ባናቅ በሌላ ቁጥር አርጎ በዚህ ቁጥር ባይመለስ በሌላ ቁጥር አርጎ ይመጣል። ስለዚህ ይሄን ድምጹን አሰሙ፣ ድምጹን ለዩ በድምጹ
እንደገና በቃ የማይመስላችሁን ሰው አታውሩት። እና ይሄንን ነው የምላችሁ እህት ወንድሞቼ።